ገለታው እንግዲህ ቀደም ሲል እንዳልከው ነው ይሄ ሰው በየጊዜው በሚያመጣቸው ንግግሮች እኛም ያንን ንግግር እየተከተልን አስተያየት ትችት ማቅረብ በራሱ ለኛም እውነት በጣም በሚገርም ሁኔታ ህመም ነው የሆነብን። ግን ምን እናድርግ? የሀገሪቱ መሪ ነው። የ130 ሚሊዮን ኢትዮጵያንን እድል ፋንታ በሚወስነው የስልጣን ወንበር ላይ ተቀመጠ ሰው ነው። እንዲሁ ዝም ብለህ ንቀህ የምታልፈው አይደለም። ወደንም ጠላንም የሚናገረው ነገር ሀገር ላይ የሚያመጣው አደጋ ስላለም ጭምር ነው እግር በእግር እየተከታተልን ይሄን ሰውዬም በተመለከተ ሐሳብ አስተያየታችንን የምንሰጠው። አንዳንድ ጊዜ ለቃላት የሚጨነቀውን ያህል ለኢትዮጵያ ሕዝብ ቢጨነቅ ኖሮ አንድ ነገር እኮ ነው። አሁን እሱ በጣም ቃላቶችን እነዚህ ለስነ ጽሁፍ የሚሆኑ ቃላቶችንና አባባሎችን ሰብስቦ እውነት ለመናገር የብሔራዊ ቲያትር የስነ ጽሁፍ ምሽት ካለ እዛ ላይ ቢያቀርበው ጥሩ ነው እንጂ ለእንደዚህ አይነት መድረክ ለፖለቲካና እንዲህ የህዝብን እድል ጣፋንታ በሚወስን ስልጣን ላይ ሆኖ እንደዚህ የቃላት ማሽሞንሞን ተገቢም አይደለም። ምንም የሚረባም ነገር አይደለም። ለማንኛውም ይሄ ሰው የሚቆጣጠራት ሀገር መከራ የምታይ ሀገር ናት። ይሄ እኮ የሚፈጸም አይመስልም። ገለታው እሱ ሲናገር እንዲህ አይነት ስቃይ ይሄ ኢትዮጵያ ውስጥ እኮ ነው በአሁን ሰዓት በአብይ አህመድ የጸጥታ ኃይሎች እየተፈጸመ ያለው። እንዲህ አይነት ይህንን ዓለም ቢሰማ እንዴት ያፍርብን ነበረ። ኢትዮጵያ ውስጥ ምንም ነገር ሁሉ ነገር ሰላም አስመስሎ እንዲህ አይነት ህዝብን መከራና ጭንቀት ውስጥ እንዲህ አይነት ስቃይ ውስጥ የከተተኮሰው አይመስልም። በአዲስ አበባ በርካታ ወጣቶች ታስረዋል። እነ ገነትን እናስታውሳለን። እዛ አዲስ አበባ ላይ በተለያዩ የፖለቲካ እንቅስቃሴዎች ውስጥ ሲሳተፉ የነበሩ ዛሬ የት እንዳሉ አይታወቅም። ቤተሰብ ስጋት ላይ ነው ያለው። በሁሉም እስር ቤቶች ውስጥ ተፈልገው ወደ 70 የሚጠጉ የአዲስ አበባ ልጆች አሉ የተባለ እስር ቤቶች ውስጥ ተፈልገው የሉም። ለህይወታቸው ሰግተዋል። አብይ አህመድ እርምጃ ወስዶባቸዋል የሚል ፍርሃት ነው ቤተሰቡን እየናጠ ያለው። እንዲህ አይነት የኢትዮጵያውያን ሰቀቀን የሆነ ሰው ዛሬ ለዛም የመሰረተ ድንጋይ ለተቀመጠ የአውሮፕላን ማረፊያ ስራ አጨብጭቡልኝ አሸብሽቡልኝ አይነት ነገር በዚህ ላይ እንዲህ አይነት ንግግር እያደረገ እውነት ያሳፍራል። ብልጽግናዎች ላይ አፍሩ ይገባል። የተመረቀ እስኪመስል ድረስ የእንኳን ደስ አለን መልእክቱን እኮ ከዚህ ወዲህ ወዲያ ሲወራወሩ ነው ያሉት የብልጽግና መንደር ሰዎች። ገና እኮ መሰረተ ድንጋይ ነው የተጣለው። በነገራችን ላይ 19 ትልልቅ ፕሮጀክቶች በዚህ ከአውሮፕላን ማረፊያ ጋር በተያያዘ በዓለም ዙሪያ ገና ተጀምረዋል። አንዳቸውም በዚህ መልኩ ከበሮ አልመቱ። አንዳቸውም በዚህ መልኩ ያዙ ይልቀቁኝ አላሉ። አብይ አህመድ ድንጋይ ስላስቀመጠ እንደውም ሰልፉጡና አመስግኑኛ ለማለቱ ራሱ አንድ ነገር ነው። ለማንኛውም እንደማጠቃለያ በዚህ ጉዳይ ለምትለው ካለ ሌሎች ንግግሮችንም አንስቷል የሰውዬ። አንዳንድ ፕሮጀክቶችን በጣም የመስቀል ባህሪ ያለው በጣም ይማጋናል እና ኢትዮጵያን ይሄንን ልንነቃበት ይገባል። የማይሰራ መንግስት ስለሆነ ለ130 ሚሊዮን ህዝብ በጣም ትንሽ ነገር ግዙፍ አድርጎ ያሳያል። እስቲ ተመልከት፣ እግዚአብሔር ያሳይ መሳይ የኤአይ ዩኒቨርሲቲ መገንባት ይሄን ያህል ከባድ ነገር ነው ማለት ነው። አንድ ዩኒቨርሲቲ መገንባት አሁን ዛሬ ሲናገር የኤአይ ዩኒቨርሲቲ አንድ እንገነባለን ኢትዮጵያ ይላል። በቃ ባለም ላይ ዩኒቨርሲቲ መገንባት አሁን የተወሰኑ ህንጻዎች ገንብተህ ተማሪ መመዝገብ ማስኬድ 131 ሀገር ለአንድ ሀገር እንደው አንድ ስቴት ቢገነባስ ይሄን ያህል እንደው አማራ ክልል ወይ ደግሞ የሆነ ዞን ሰሜን ሸዋ ደብረ ብርሃን አካባቢ ሊገነባ ይችላል እኮ አንድ ዩኒቨርሲቲ እኮ ነው። 800 ዩኒቨርሲቲ እኮ አይደለም የሚገነባው። እንዴት ነው የሚያሳንሰን? እንደዚህ ጥቂት ነገር በጣም አጉልቶ የማሳየት ነገር ከዚህ በፊትም አንስተነዋል። እኛ የዚህ የአባይ ግድብ ጉዳት ነው ኩራታችን ነው፣ ምንም ጥያቄ የለውም። ግን መስቀል እኮ ጥሩ አይደለም። መስቀል የሚቀጥለውም ትውልድ እኮ ሌላ ነገር እንዳያስብ ራዕይ እንዳያስብ ተመልከት። አሁን ባለፈው አንዴ ሳጠና የኢትዮጵያ ምንድነው የአባይ ግድብ የቻይናው ጎርጅስ ዳም ነው የሚባለው። እሱን ሳይ 22500 ሜጋዋት ነው የሚያመርተው። የኛ እኮ 5000 ናት። አባይ ግድብ የሚያመርተው 5000 ነው። ወደ ብራዚል ብትሄድ 14000 ነው የሚያመርተው። በጣም ብዙ ሀገሮች 7000፣ 9000፣ 11000 ምናምን ነው የሚያመርቱት። እና ይሄን ያህል ሰቀል ነው ማለት ጥሩ ነው ለራሳችንስ ማለት ኢኮኖሚ የሚቀጥለውም ትውልድ የተሻለ ነገር እንዲሰራ ማነሳሳት ነው እንጂ አንድ የመጨረሻ ጥግ ተሰርቷል የሚለው ራሱ ፕሮፓጋንዳው ልክ አይደለምና በአጠቃላይ እንደው የዚህን ሰው አድራጎቶቹን ሁሉ እየመረመሩ እያጠኑ ማቅለል ይገባናል ኢትዮጵያውያን። እንግዲህ ገለታው ብዙ ሰዓት ፈጀንበት በዚህ ጉዳይ ላይ። ወደ ሌላው ርዕሰ ጉዳይ እንሻገራለን። የኢትዮጵያና የቻይናን ጉዳይ የተመለከተ ነው። ሰሞኑን የቻይና የውጭ ጉዳይ ሚኒስትር በተለያዩ የአፍሪካ ሀገራት ጉብኝት አድርገው ወደ ሀገራቸው ተመልሰዋል። ኢትዮጵያ በቆዩበት ጊዜ ከአብይ አህመድ ጋር ተገናኝተው ያነሱት ነገር ታይዋንን አስቆጥቷል። እንደዚሁም በምዕራባውያን መንግስታት ዘንድ ነገሩን በደንብ አይናቸውን ከፍቶ ስለ አብይ አህመድ እንቅስቃሴ እንዲያጤኑ ነው ያደረጋቸው።
ታይዋንን በተመለከተ አብይ አህመድ ትልቅ ጉዳይ ነው ያነሳው። ቻይና በሰጠችው ነገር ቢኖር በዚህ በባህር በር ጉዳይ ላይ የኢትዮጵያ ድጋፍ እንደምታደርግ ገለጸች ነው። ይሄ ለአብይ አህመድ በምላሹ ታይዋንን ጉዳይ በተመለከተ ዓለም የያዘው አቋም አለ። በጣም ስስ የሆነ ጉዳይ ነው። ከዲፕሎማሲ አንፃር ሀገራት ይህንን ጉዳይ በጥንቃቄ ነው የሚመለከቱት። አብይ አህመድ ታይዋን የምትባል ሀገር የቻይና እንጂ ብቸኛ ወይም ደግሞ ነፃነት ያላት ሀገር አይደለችም የሚል በይፋ ማረጋገጫ ሰጥቷል ለቻይና የልኡካን ቡድን። ምን ማለት ነው? በጣም ብዙ ዋጋ እየከፈልን ነው በዚህ ሰውዬ ምክንያት። ከብዙ ሀገራት ጋር የሚያራርቅ ከፍተኛ የሆነ ዲፕሎማሲያዊ ነጥብ የጣልንባቸውን ጉዳዮች በድፍረት በደመነፍስ እየገባበት ነውና እንዴት አየው ገለታው? በጣም አሳሳቢ ነው መሳይ። አሁን ታይዋን ላይ የዓለም ሀገሮች እንደምታውቀው ሶስት አይነት አቋም ይዘዋል። አንዳንዶቹ በጣም ጥቂት ሀገራት 10 የማይሞሉ እነ ሄይቲ ማናት እቺ ጓተማላ እና እነ ፓራጓይ ምናምን የመሳሰሉት እውቅና ሰጥተው እንደ መንግስት ነው ኮሚኒኬት የሚያደርጓት። ግን በጣም ብዙ ሀገሮች ያው የቻይናን ምንድነው ሉዓላዊነት እናከብራለን የሚሉት ያልወሰኑ ሀገራት ሶስተኛው ግሩፕ ያልወሰነ ሀገር ነው ዩናይትድ ስቴትስ። በነገራችን ላይ አሜሪካ በግልጽ ኦፊሻሊ የታይዋንን እንትን አልደገፈችም። ዝም ብላ ያለችው ማለት በቃ ዝም ብላ እየጠበቀች ነው ያለችው። ትልልቅ ሀገሮች እና አውስትራሊያ እና ካናዳ ሁሉ ጸጥ ብለው ነው እያዩ ያሉት፣ እየተከታተሉ ያሉት። ከታይዋንም ጋር ይገናኛሉ፣ ከቻይናም ጋር ይገናኛሉ። የትልቅ ሀገር ናቸው እና ኢትዮጵያ አሁን በዚህ ጊዜ በታይዋን እና በቻይና መካከል የሚኖራት አቋም ምንድን ነው ትልቁ ጥያቄ። ሳይሆን ዘና ሄዳ እዛ እኔ የቻይና ሉዓላዊነት ነው ማከብረው የሚያስብል አቋም አሁን ያስፈልጋሉ። ለኢትዮጵያ ይጠቅማታል። ከኢትዮጵያ ብሔራዊ ጥቅም አንፃር በብዙ መንገድ መታየት ያለበት ነው። አሁን በቅርቡ ኤምኦዩ ፈርማ ከሶማሌላንድ ጋራ ሶማሌላንድ ሀገር ተሆኑ እና ብዙ ደብዳቤ ያገኘች ሀገር ናት ኢትዮጵያ። ብዙ ተቃውሞ የገጠማት ሀገር ሆናለች። በዚህ ከተመጣን በኋላ እንደገና ወደዚህ መሄዱ ደግሞ በዓለም ሀገራት ላይ የሚፈጥርብን ኢሜጅ ምንድነው? የሆነ ደብል ስታንዳርድ ያላት ሀገር፣ ዝም ብላ አቋም የሌላት ሀገር። ሶማሌ ላይ እንደዚህ ያለች ጋዜጠኞች እኮ ይተነትናሉ እኮ የሌላ ሀገር ጋዜጠኞች ያሉ ይሄንን ይከታተላሉ። ዓለም አቀፍ ፖለቲካ አጥኚዎች ይከታተሉናል። ኢትዮጵያ የዲፕሎማሲ ሳይንስ ሪሰርች የሚሰሩ ሰዎች ይከታተሉናል። እና ኢትዮጵያ ባለፈው እንደዚህ ያለች ሶማሌላንድ ላይ እዚህ ደግሞ እንዲህ ያለች የሚባለው ነገር አቋም የሌላት የሚዋዥቅ አቋም ያላት አሳንሶ ሀገራችንን ያቀርባል ዓለም ላይ። እዚህ ስተፈጽሞ ያ ቀለም ሳይደርቅ እዛ ጋር ደግሞ ሌላ ነገር ያለ። ስለዚህ ይሄ በዓለም አቀፍ የዲፕሎማሲ ታሪካችን ላይ እንደገና ሌላ ችግር ደግሞ በ15 ቀኑ ነው መቼም የሰው ችግር ይዞ የሚወጣው። ይህንን ችግር አምጥቶብናል እና ታይዋን ተቆጥታለች። የነዚህ ውስጥ ለውስጥ ደግሞ ታይዋንን የሚደግፉ አሜሪካንን ጨምሮ ማለት ነው ኦፊሻሊ ባይደግፉ ሀገርንሽ ባይሏትም እነ ካናዳ እነ ጃፓን ምናምን ብዙ ሀገሮች ናቸው ታላላቅ ሀገሮች የሚደግፏትና ከነሱም ጋር እንደዚህ ጎሪጥ መተያየት ሊሆንብን ነው የሚችለው እና በጣም ጥበብ የጎደለው ነው። አንድ ነው። ሁለተኛ እንዲህ አይነት ውሳኔ በማን ነው የሚወሰነው? ምሳሌ የከባድ ውሳኔ ይመስለኛል አይደለም። በመቼም አንድን ሀገር እውቅና ላለመስጠትም በኢትዮጵያ ውስጥ የትኛው አስኳል ቡድን ነው የሚወስነው? ፓርላማ ነው? አስፈጻሚ ነው የሚወስነው? መንግስት ነው የሚወስነው? የሚለው ነገር እኮ ትልቅ ጥያቄ እኮ ነው። ሰውየው ዝም ብሎ ሲጨባበጥም እኮ ተናግሮ ሊሆን ይችላል። አብያለሁ ሞቃልቆ ከጨበጠው የቻይናው መሪ እንዲያህንም ደግፎ ብሎ ሊሆን ይችላል እኮ እንደዛ። ከዛ እዚህ ሊጠይቀው የለም የምታውቀው ለፈለገው የሆነ ሰው ነው ወይ እንደዛስ ብሎ እንደሆነ የሚለው ነገር ሌላ ጥያቄ ነው የሆነብኝ መሳይ። ገለታው እንግዲህ በምላሹ ይሄንን ያህል ትልቅ ምንድነው የዲፕሎማሲ ውሳኔ አስተላልፎ ወይም ደግሞ የኢትዮጵያን አቋም ነው ብሎ ገልጾ በምላሹ ምንድነው ከቻይና ያገኘው? እዚህ ቅርቃር ውስጥ ለምን ገባ? ይሄንን ለመወሰን እንግዲህ ባለፈው የባህር በር ለማግኘት ነው፣ ለዛውም ገና ያልተጻፈና በደንብ ውሳኔ አላገኘም የሀገርነት እውቅና ሰጥሻለሁ ብሎ እዛ ጣጣ ውስጥ የገባው ቢያንስ የባህር በር አገኛለሁ፣ ቢያንስ የባህር ኃይል ገነባለሁ የሚል ነው። ከቻይና ምን አገኛለሁ ብሎ ነው። አሁን የሰማነው በባህር በር ጉዳይ ኢትዮጵያ ለምታደርገው እንቅስቃሴ ቻይና ድጋፏን ታሳያለች ነው። እንግዲህ ይህንን ድጋፍ አናሳይም ያሉ ሀገራት የሉም። ኢትዮጵያ የባህር በር ወይም ደግሞ የባህር ተጠቃሚ እንድትሆን እና አሜሪካም ሌሎቹም ሀገራት ይደግፋሉ። ይህ ምንም ችግር የለውም። ቻይና ከዚህ የተለየ አቋም ለአብይ አህመድ ነግራ ከሆነ አልሰማንም። ለምንድነው ይህንን ያህል ትልቅ ከባድ ቃል ለቻይና መግባት የፈለገው? እንደው ማናቀው ነገር የሰማው አለ ወይም ደግሞ ከቻይና እንግዲህ እየራቀች ነው በብዙ መንገድ። በኢትዮጵያ ባላት አንዳንድ ነገሮች እየራቀች ነው። ከጸጥታና ደህንነት አኳያ ብዙ ኩባንያዎቿ እየወጡ ነው፣ ወደ ጎረቤት ሀገራት እየሄዱ ነው።
ቻይና በሰብአዊ መብት በምን ጣጣ የላትም። ባገኘችበት ሀገር ሁሉ ገብታ መስራት የምትፈልገው። ነገር ግን ከቅርብ ጊዜ ወዲህ በኢትዮጵያ ያለው የጸጥታ ሁኔታ ብዙ ኩባንያዎቿ ጥለው እንዲወጡ አድርጓልና ምናልባት ያ ነገር እንዲመለስ ፈልጎ ነው ወይስ ቃል የተገባለት ሌላ ትልቅ ገንዘብ አለ? የምናውቀው ነገር የለም። ግን በኢትዮጵያ በኩል የተሰጠው ወይም የተገባው ቃል እጅግ ከባድ ነው። አዎ ሰውየው በጣም ተላላ ነው። አብይም መሳይ የሚያስባቸው ነገሮች ሁሉ ከዚህ በፊት በተከታታይ የምናያቸው ነገሮች ያልበሰሉ ናቸው። በጣም የብስለት ችግር አለበት ሰውየው። ምናልባት እንግዲህ የዚህ የውሃ ጉዳይ የባህር ጉዳይ እንዳልከው እሱ ምናልባት ተጽዕኖ ሊፈጥርልኝ ይችላል። አሁን ተመልከት፣ በዓለም ላይ ካሉ ሀገሮች መካከል ኮሶቮ እና እነዚህ ምንድነው ፍልስጤሞች ሀገር አልሆኑም እንደምታውቀው። አሁን ኮሶቮን ያየር እንደሆነ ኮሶቮ በጣም ብዙ ሀገር እውቅና ሰጥቷታል። ወደ 110 ነው እንደዚህ ሀገር እውቅና ሰጥቷታል ከ190 ምናምን ሀገር ውስጥ G7 እውቅና ሰጥቷል። ግን የራሻ ተጽዕኖ እና የቻይና ተጽዕኖ ሀገር እንዳትሆን አድርጓታል። ተጽዕኖ ፈጠረ በዚህ በቪቶ ፓወር ምናምን ስላላቸው ማለት ነው። ስለዚህ እስካሁን ሁሉ ሀገር ደግፏት ኮሶቮ ሀገር መሆን አልቻለች። ፍልስጤም እንደዛው ነው። ፍልስጤም እንደውም 157 ሀገር ምናምን ነው እውቅና ይሰጣል። በጣም ፈረንሳይ ጨምሮ ጀርመን ጨምሮ ነው ደግሞ እሱ እውቅና ያገኘችው። ሀገር ግን መሆን አልቻለች። ዩናይትድ ስቴትስ ብሎክ አድርጓለች። የቪቶ ፓወር ይባላል አይደል? ጸጥታ ምክር ቤት አላት። እና ይሄ ሰው ምናልባት እንግዲህ በዚህ በቀይ ባህር አካባቢ የሆነ ቦታ ቢሄድ ቻይና ይሄንን ፓወሯን ተጠቅማ ልታገዘኝ ትችላለች እና ወደ እሷ ጠጋ ማለት አለብኝ የሚል ስሌት ያለው ይመስላል አብይ አህመድ። በጣም ተላላነት ነው። በጣም ተላላነት ነው። ይቺ ሀገር በጣም ኦፖርቹኒስት ናት ቻይና። በነገራችን ወቅታዊ የሆኑ ጥቅሞች ጋር የተያያዙ ነገር ስታደርግ የምትታየውና ወደ እሷ ተጠግቶ ታይዋንን አስቀይሞ እንደዚህ አይነት ችግር ውስጥ ገብቶ የሚገኝ ምንም ትርፍ የለም። በተግባር ወደፊት የምናመጣው ኤርትራም ጋር ቢሆን ጥሩ ግንኙነት ነው ያላት ቻይና እንደምታውቀው። እንደውም አሁን አንዷ እውቅና ከሰጠቸው ቻይና አከብራለሁ ከሚሉ ሀገሮች አንዷ ኤርትራ ናት። ስለዚህ በኤርትራ በኩል የሚደረግ እንቅስቃሴ ካለ ቻይና በዚህ በጸጥታው ምክር ቤት አካባቢ የሚመጣውን ግፊት ልትከላከልልኝ ትችላለች ካለ ሞኝነት ነው፣ አታደርግም። በሶማሌላንድ በኩል ታይታለች አይደለም? ባለፈው እንደውም ኢትዮጵያ ሶማሌላንድ ጋር የሚኖሩ ተፈራርማለች ስትል መግለጫ አውጥታለች ቻይና። ስለዚህ ከባህር ጋር በተያያዘ በዛም በኤርትራ በሐሰብ በኩል ግን በዚህ በሶማሌ አካባቢ ምንም አይነት ድጋፍ ልታደርግልን አትችልም ማለት ነው። እና በአጠቃላይ ግን ሰውየው አሁን በሞቀታ ሊሆን ይችላል ሲገናኙ ሰላም ከተባባሉ በኋላ እንደውም ከዛሬ ጀምሮ እንደውም እናስደርገዋለን ብሎም ሊሆን ይችላል። ምክንያቱም ካቢኔው ወስኖ ያየነው የለም የተጻፈ በደንብ የወጣ በውጭ ጉዳይ ሚኒስቴር ያለው መሳይ እንግዲህ እና በመንግስት ኮሚኒኬሽን በኩል እንደዚህ በፓርላማ ቀርቦ የተወሰነ ውሳኔ ነገር የለም እና አጠቃላይ ምንም ትርፍ የማያስገኝ ነገር ነው። ግን አስመጣን ጥበብ ያስፈልገዋል። አሁን ብዙ ሀገሮች ኳይት ናቸው፣ በጣም ጸጥ ብለዋል። ምንም ይሁን ምን እንዲህ አይነት ዋጋ ለመክፈል ኢትዮጵያ ለምን ቸኮለች፣ አብይ አህመድ ለምን ተጣደፈ የሚለው ነገር እንዳልከው ሰውየው በራሱ ጊዜ ዝም ብሎ እዛው ሲጨባበጥ ሞቅ ሲለው እንዳልከው እንደዛ አድርጎም ሊሆን ይችላል። እኔ ዶክተር ጌዲዮን ጢሞቴዎስም የሚያውቁ አይመስለኝም። ወይ በኋላ አንደኛው በቴሌቪዥን ሰምተው ሊሆን ይችላል። ያኔ የሶማሌላንዱን ታውቀዋለህ። ሶማሌላንዱን ያ በወቅቱ የውጭ ጉዳይ ሚኒስትር የነበረው ደመቀ መኮንን እስከ መጨረሻው ሰዓት ድረስ አያውቅም። ሁሉም ነገር የጨረሰው አብይ አህመድ ነው በጋሩ በኩል። አብይ አህመድ የሁሉንም መስሪያ ቤቶችን የሥራ ድርሻ በሙሉ ቀምቶ ጠቅላይ ሚኒስትር ጽህፈት ቤት አስገብቷል። ሚኒስትሮችም አንዳንድ የሚሰሙት እሱ ሰርፕራይዝ ላድርጋቸው እኮ ሁሉ ይላል። ሚኒስትሮቹን የገዛ ሚኒስትሮችን ሰርፕራይዝ ላድርጋቸው፣ እነሱ የሚሰሩትን ስራ እሱ በጋሩ በር እየሰራ እነሱኑ መልሰው ደሞዝ እየከፈላቸው ላስደንቃቸው ላስገርማቸው የሚል ጀብደኛ ሰው ነው። አሁንም የሚታወቅ ነገር ያለ አይመስለኝም። እንግዲህ ታይዋን ተቃውሞ አሰምታለች። ይሄ ምን ያህል ዋጋ ሊያስከፍለን ይችላል በቀጣይ የምናየው ነው። በነገራችን ላይ የኢትዮጵያ ዲፕሎማሲ ላለፉት በርካታ አመታት እንደው ያዝለቀቅ እያለ እየተንገራገጨ የቆየውን አብይ አህመድ እንደው ወደ ቁልቁለት ነው እየነዳው ያለው። ምናየው ነገር ሁሉ ከዚህ ከአፍሪካ ቀንድ ጋር በተያዘ ከኤርትራ ጋር በተያዘ ያለው ነገር ሁሉ ባለስልጣናት እንዳሻቸው ነው። አሁንማ አንዳንዶቹ ቲክቶክ ሁሉ ከፍተው የኢትዮጵያ የውጭ ጉዳይ ፖሊሲዎችን እንደው ዝም ብሎ በደመነፍስና በስሜት የሚናገሩበት ሁኔታ እጅግ የሚያሳፍር ነው። የውጭ ጉዳይ ሚኒስትር ቃል አቀባይ ነበረውና አሁን በፓርላማ የሚገኘውና በዚህ በውጭ ጉዳይ ቋሚ ኮሚቴ ውስጥ ተሰብሳቢ ሆነው አምባሳደር ዲና ሙፍቲ በግል ቲክቶክ አካውንት ከፍተዋል። እኔም የዚህ የቲክቶክ ቤተሰብ ልሁን ብሎ አንዳንድ ነገሮችን እየወጣ እየተናገረን ያለው ብዙዎች እየተቹት ነው። ይህ የአምባሳደር ዲና ሙፍቲ ቲክቶክ አካውንት ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ ሁላችሁም ማለት ነው ዜጎች፣ የውጭ ሀገር ወዳጆቻችን
በዚህ መስመር ስለ ሀገር ጉዳይ ስለምናወራ የጋራ ጉዳይ ስለምናወራ ፎሎ አድርጉን። በጣም አመሰግናችኋለሁ። በጣም አመሰግናለሁ። የአሰብን ጉዳይ አነሳና በሚቀጥለው ዓመት ገናን የምናከብረው አሰብ ላይ ነው፣ ምን ይታወቃል እግዚአብሔር ያውቃል በሚል የገለጸበት ሁኔታ በራሱ በዲፕሎማሲ ያልታሸ ከእንደዚህ አይነት ሲኒየር ዲፕሎማት ነው እንግዲህ ዲና ሙፍቲ በዲፕሎማሲው ላይ ብዙ ዓመት ይሰራ ነው። እንዲህ አይነቱን ነገር ዝም ብሎ ፌስቡክ ላይና ቲክቶክ መንደር አምጥቶ እንዲሁ መጫወቻ ማድረጉ በጣም የሚያሳዝን ነው። ከዚህ ቀደም ሽመልስ አብዲሳ እሬቻን ቀይ ባህር ላይ እናከብራለን አለ። አሁን ደግሞ ዲና ሙፍቲም የሚቀጥለው ዓመት ገናን አሰብ ላይ እናከብራለን አለ። ሰዎቹ ምን ነካቸው? ለበዓል እንግዲህ ፋሲካን ደግሞ ልናከብር ነው ምጽዋ። ይሄን በዓል ይሄን እንፈልጋለን። የሚቀጥለው በዓል ደግሞ ምናልባት እንደ ብሔራዊ ጉዳይ አሁን እየጠየቅነው ካለነው ብሔራዊ ጉዳይ ከባህር በር ጋር አያይዘን ሁኖስ እነዛ ባህር በር ላይ ኮና ከብረ ታሪካዊ ባህር በራችን ላይ ማለት ነው ሁኖስ አምባሳደር ሁኖስ ያ በመጀመሪያ ደረጃ መሳይ ገና ጌታችን ኢየሱስ ክርስቶስ የልደት በዓል ነው። ኤርትራውያንም ያከብራሉ፣ ኦርቶዶክሶች ናቸው። እኛም ጋራ ኦርቶዶክስ ክርስቲያን አለ ብዙ ነው ያለው እና ይሄ ሃይማኖት በዓል ግራር ዛፍ ወይም ደግሞ የሆነ ወንዝ ውሃ ምናምን አይጠይቅም። የሃይማኖት በዓል ነው። ሄደህ የሆነ ጉድባ ምናምን የሚጠይቀው ቦታ የለም፣ ስፔሲፊክ ሎኬሽን የለውም ማለት ነው። ሁሉም በየቤቱ ሆኖ መንፈሳዊ በዓል ስለሆነ በመንፈሳዊ እይታ ነው ጌታችን ኢየሱስ ክርስቶስን እዛ ባህር ዳር ቁጭ ብለን ብናከብር አናስደስተው፣ እሱ አይደለም ያስደስተው። እና ይሄ በዓል ልጅ በጣም ማውደው ነገር ይሄ ነው መሳይ የሃይማኖትን እንትን ስክሪፕቸርስ እየወሰዱ ለፖለቲካ መሳሪያ ነገር ማድረግ ምን ያህል አደገኛ እንደሆነ ተመልከተው። ከዓለም አቀፉም ነው ክርስትና እና ዝም ብሎ ሰው ባህር ጋርም ሄደ ነገ ባህር አገዳ ፓርቲ እናድርግ አይባልም። በገና በዓል ማለት ነው። በዓሉ መንፈሳዊ ተክለ ሰውነቱ እንደዛ ስላልሆነ ማለት ነው። እና ለምን አገናኝተው እንደው ሌላ ፓርቲ እናደርጋለን ቢሉ እኮ ችግር የለውም። ሄደን እንጨፍራለን ወዘተ ማለት ነው። የሆነች ፖለቲካ ትርፍ ለማግኘት ይሄን ሃይማኖታችንን ይሄን ካልቸራችንን ይሄን ስክሪፕቸርስ እየወሰደ አብይ የሚያደርገውን አይተናል ባለፈው። እና ተገቢ ያልሆነ ትንታኔ ነው እንዳልከው። በተለይ በውጭ ጉዳይ ይሄን ሃይማኖትን ክርስትናን ተጠቅሞ ወደ ላይ ለመነካካት መሞከር ተገቢ አይደለም። በዲፕሎማሲ መንገድ ተነጋግረን ይሄ ችግር ተፈቶ ኢትዮጵያ የባህር በር ባለቤት የምትሆንበት ጊዜ መምጣቱ አይቀርም እኮ ምን ጥያቄ ያለው ሰው ይፈታል። ይሄ ነገር ስለ ድህረ አብይ ስለ ድህረ ኢሳያስ ምን ስናስብ ወዲህ ይሄ ነገር ይፈታል አይደለም መሳይ። ግን እንደዚህ አይነቱ አገላለጽ ግን በተለይ ከበዓል ጋር እያገናኙ ከጌታችን ከኢየሱስ ክርስቶስ በዓል ጋር ቅድም እንዳልነው ወንዝ አይፈልግም እሱ በዋስር የሚከበር አይደለም። በተፈጥሮ በዓሉ እንደዚህ አይነት ነገር አይጠይቅም እና ዝም ብሎ ሳያስቡ እየተናገሩ ህዝቡ ደግሞ ይተቻቸዋል። ተመልከት እየገላለጠ ወጣቱም እኮ ኮንሴፕቶቹን ያያል። አሁን ቅድም ያለ አብይ አህመድ አናሎጂ በጣም ባዶ እኮ ነው። ኮንሴፕቱን ስታያ አምንጫ ያነሳ ጥይት ያነሳን ሰው አርማታ እናደርግበታለን። ምን መረምራል እኮ ፊሎሶፊው እኮ ሰውየው ፊሎሶፊ ኦፍ ፒስ እኮ ተምር ያለው ነው የሚለው እኮ የሚያስገርም ነገር እኮ ነው መሳይለት። አምባሳደር ዲና የተናገሩት ነገር ጥሩ አይደለም። አንድ ዲፕሎማት በተለይ ሃይማኖትን ደግሞ መሳሪያ እያደረገ ለፖለቲካ ትርፍ ማዋል ጥሩ አይደለም ይበልልኝ ማለት አምባሳደር ዲና ሙፍቲ እንግዲህ ቲክቶክ ላይ ወጥቷል። ሐሳብን በመግለጽ ረገድ እንዲደፍሩ መምጣቱ ጥሩ ነው። ግን እንደ መንግስት ባለስልጣን እንደ አንድ ኃላፊነት እንደሚሰማው የመንግስት ከፍተኛ የስልጣን ወንበር እንደያዘ ሰው ግን ምኑንም ይያዙ ቲክቶክ ላይና ዝም ብሎ እንዲህ መድረክ ላይ ማሰራጨት ተገቢ አይደለም። ግምት ላይ ነው የሚጥለው። በእርግጥ አገዛዙ የሰበሰባቸው ሰዎች ከዚህ በላይም ሊያስቡ የሚችሉ አይደሉም። የኢትዮጵያን የውጭ ጉዳይ ፖሊሲ በየሻይ ቤቱና በየምናምንቴው እየተናገርክ እየለፈለፍክ የምታስፈጽመው አይደለም። አሁን አብይ አህመድ የተያዘው እንደዚህ ነው። ጀነራሎች ይወጡና ባገኙት አጋጣሚ ዘራፍ ነው የሚሉት። ባገኙት አጋጣሚ በነገራችን ላይ ባለፈው የኤርትራ ያለችበትን ካርታ ሙሉን ይዞ የታየው ሹማ አብደታ ሌተናል ጀነራል ሹማ አብደታ ያንን በተመለከተ መግለጫ ሰጥተዋል። በስህተት የወጣ ፎቶ ስለሆነ ፎቶውን ከዌብሳይታችን ላይ አንስተናል ብለዋል። መከላከያ ሚኒስቴር እንደዛ ማለቱን ሰምቻለሁ።
እንግዲህ ይሄ ሰውዬ ምን ከዛ ላይ ማንሳቱ አይደለም ሐሳቡ ውስጣቸው አለ። ሜጀር ጀነራል ተሾመ ገመቹ እኮ የተናገረው የኢትዮጵያ ሕዝብ ተዘጋጅ እኮ ነው። የባህር በራችንን ልናስመልስ ጨርሰናልና ተዘጋጅ የሚል ጥሪ ነው ያደረገው። ይሄ በሕዝብ ተወካዮች ምክር ቤት ተወስኖ ነው። መንግስት በዚህ ጉዳይ ላይ ግልጽ የሆነውን አቋም አሳውቆ ነው ተዘጋጅ። ለምንድን ነው የሚዘጋጀው? የኢትዮጵያ ሕዝብ ሊዋጋ ነው። እና በጣም አስቸጋሪ ነገር ነው። ምን ማለት እንዳለባቸው እንደሌለባቸው እንኳን የሚያውቁ ሰዎች አይደሉም ገለታውና በጣም ያሳፍራል። ሀገር ወክለው ስላሉ ነው እናፍርባቸው። አዎ መተቸትም አለባቸው በጣም እንደዚህ እኮ ዝም ብሎ ማንኛውም ሰው ሊተቸው የሚችላቸው ሰዎች መሆን የለባቸውም። በአቅም ግንባታ እኮ የተሻለ መሆን አለባቸው። ምሳሌ የሚያስተዳድረው ሰው ትንሽ የተሻለ ሰው መሆን አለበት። በቀላሉ በዚህ ደረጃ የሚተቹ መሆን የለባቸውም። ይሄ እኮ ነው በጣም የሚያሳዝነኝ ነገር ነው። በዚህ ደረጃ እና የባህር በር ጉዳያችን ራሱ ዝም ብሎ መነካካት አያስፈልገውም እኮ ተቋም እንደው ቢያንስ የባህር በር ባለፈው የነገርኩህ ሳውዝ ኮሪያ ውስጥ የዩኒፊኬሽን ሚኒስትሪ ይባላል። የሳውዝ ኮሪያ እና ኖርዝ ኮሪያን የሚያዋህድ ማለት ነው። ያ ሚኒስቴር መስሪያ ቤት ስራ ይሰራል። ቁጭ ብሎ እስካሁን ጥናት እያጠና ነው። ጊዜው ሊረዝም ይችላል፣ ግን አንድ ቀን ሊሆን ይችላል ብለው ጥናት ሲያጠኑ ነው እንጂ የምታያቸው ሌላ የሚፎክረው ሌላ በኩል ትልል ይችላል። ተቋም መስርተው ጥናቶችን ያጠናሉ። እና እዚህ የባህር በር ጋር የተገናኘ አንድ ኮሚሽን ነገር ፈጥሮ ጥናት ማጥናት የዲፕሎማሲ ስራ መስራት እንጂ ወታደር ቤት ሄዶ ማስጠንቀቂያ ካቲዘራፍ ይሄ ማፕ እያሳዩት ማለት በዓሉን እናንተ ጋር መተን ነው የሚቀጥለው ዓመት እናከብረው ማለት ምናምን ይሄ በእርግጥ ኢትዮጵያን የባህር በር ያቆናጽራታል ይረዳናል? ይሄ ነው ዲፕሎማሲ? ይሄ ነው ትልቁ የሚያሳስበን ነገር መሰለኝ። ስለዚህ እንግዲህ ይቅርታ ከጠየቁ አይቀር ያው ኤርትራ ያለችበትን ካርታ በመያዙ ሌተናል ጀነራል ሹማ አብደታ መከላከያ ሚኒስቴር በስህተት ነው ፎቶግራፉን አንስተናል ከዌብሳይታችን ላይ ብሏል። የተስፋዬ በልጅጌንስ መቼ ነው ይቅርታ የሚጠይቁት? ተስፋዬ በልጅጌም እንደዚሁ ተመሳሳይ ካርታ ይዞ ፎቶግራፍ ተነስቶ ማህበራዊ ሚዲያ ላይ ለቋል። ምንም ሌላ ነገር የተባለ ነገር የለም። እሱ እንደውም ከፍተኛ የፖለቲካ ስልጣን የያዘ ሰው ነው። በህዝብ ተወካዮች ምክር ቤት የገዢው ፓርቲ ተወካይ ወይም ደግሞ ተጠሪ ነው። ስለዚህ ይሄ ሰውዬስ መቼ ነው መጥቶ ይቅርታ የሚጠይቀው? ወይስ እንደዚህ ጉራማይሌ የሆነ ነገር ምንም ወጣ ገባ ያለ ነገር አንድ ወጥ የሆነ ነገር የለም። ትንሽ ያዝ ሲደረጉ በስህተት ነው ይላሉ። ደግሞ የሆነ ጊዜ ሲያገኙ ሜዳውን ፈረሱም አይበቃቸውም። እንዲሁ ዝም ብለው እንደዚህ ወዲህ ወዲያ እያሉ ሀገሪቱንም ቁም ስቅል ያሳዩበት ሁኔታ በጣም የሚያሳዝን ትልቅ ዋጋ እያስከፈለን ያለ ጉዳይ ነው። ገለታ ውስጥ ስለ ፋኖ ትንሽ እናውራ። የፋኖ ጉዳይን በተመለከተ ቀደም ሲል በመነሻዬ ላይ እንዳልኩት የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዝ አንድ መግለጫ አውጥቷል። መግለጫው እንዲሁ በቀላሉ የሚታይ አይደለም። ለወራት የተደረገ ግምገማ አለ፣ ውስጣዊ መፈተሽ አለ፣ ማሸጋሸግ አለ። ሰራዊቱን በአንድ እዝ ስር አድርጎ የማዋቀርና እያንዳንዱን የላሉ ነገሮችን የማጥበቅ ስራ ነበር ሲከናወን የነበረው። ያንንም በአጥጋቢ ሁኔታ አጠናቀው አሁን ወደ ትልቁ ፋኖ ወደ አንድ ጥላ ስር የሚከለልበትን ድርጅት ለመመስረት የተጀመረውን ጥረት የሚያግዝ ግምገማና የተለያዩ ስራዎችን ሲያከናውኑ ቆይተው በዚህ ጉዳይ ላይ መግለጫ ሰጥተዋል። አሁን የበለጠ ነገሮች ግልጽ እየሆኑ እየመጡ ነው እና በቴዎድሮስ እዝ በኩል የወጣው መግለጫ አንድ ፍንትው አድርጎ ያሳየን ነገር ምናልባትም በቀናት በሳምንት ውስጥ ይሄ የአማራ የአንድነት መገለጫ የሆነው የፋኖ ኃይል ወደ አንድ ጥላ ስር ተሰባስቦ መግለጫ የሚሰጥበት ጊዜ መቃረቡን ነው ያበሰረው የቴዎድሮስ እዝ መግለጫ። እንዴት አየኸው? በሳል መግለጫ ነው። በጣም የልጆቹንም የሚመሩትንም ሰዎች የፖለቲካ ብስለት የትንታኔ ብስለት ያሳያልና ተስፋ የሚጣልባቸው ወገኖች እንዳሉ በጣም የሚያሳይ መግለጫም ስለአይታይ ተሳርገው በጣም ጥሩ ነገር ነው መሳይ። እንግዲህ ያነሱት ነገር ይሄ የድርጅት ጉዳይ ብዙ ማጓጓት ባያበዙ ሳምንት ነው በምንድነው ሲባል በጣም የአማራ ህዝብ ጓጉቷል። እንግዲህ መከራ ላይ ያለ ህዝብ መሳይ ኑሮ እየጠበሰ ያለ ህዝብ ነው። ዛሬ አብይ አህመድ ወደ ኋላ መልሰን እዚህ ቢሸፍቱ ላይ ሲናገር አንዱ የዚህ መንግስት ትልቅ ስራ አለ ብዙ መዋዕለ ህፃናትን መክፈት ነው አለ መሳይ። እና ብዙ መዋዕለ ህፃናት ተከፍቶ ትምህርት ላይ እየሰራን ያለነው ህፃናትን እያስተማርን ያለነው 35000 መዋዕለ ህፃናት በመላው ሀገሪቱ ተሰርቷል የሚለው አማራ ክልል ነው የሚሆነው መሳይ። ህፃናት እኮ 5 ዓመት ሆናቸው መዋዕለ ህፃናት የሚባለው ሳያዩ ይሄ አንደኛ ክፍል 14 ዓመት የሆነው ልጅ እየገባ ነው ያለው ነው አማራ ክልል። ትግራይ ክልል ነው ይሄ ነው፣ ኦሮሞ ክልል ነው ይሄ ነው። የተጫወተ ነው በሰው ህይወት ያለው ሰው። ለዚህ ህፃናት የተማሩ አይደል።
ስለዚህ የዚህ የአማራ ፋኖ ድርጅት ምስረታ ነገር መቼም እነዚህ ወገኖች እንዳሉት ቶሎ ሆኖ እንግዲህ ሁላችንም ደስታችንን እንገልጽ ይመስለኛል። ከዛ ባለፈ እንግዲህ ቶሎ ተደራጅተው ሰፊ ህዝባዊ ቢተኝነትን አክለውበት በዚህ ትግል ላይ በትጥቅ ትግሉ ላይ ህዝባዊ ቢተኝነቱ ከዚህ በፊት አሁን ብዙ ጊዜ አንዳንዴ በጎጃም አካባቢ በጣም ውጤታማ ነበር። የህዝቡን ኑሮ ያገናዘበ የህዝቡን አቅም ያገናዘበ የትግል ስልት እያደረጉ በፍጥነት ህዝቡን መገላገል ያስፈልጋል። ማህበራዊ ተቋማት አገልግሎት ላይ ስለቆሙ አንዳንዶቹ ህይወትን ሁሉ የሚያወሳስቡ ስለሆኑ መጪው ጊዜ ለወጣቱ ለአማራ ወጣት ለአማራ ህፃናት ብሩህ እንዲሆን ትግሉ በፍጥነት መሄድ አለበትና እንደው በርቱ ጠንክሩ ከማለት ውጪ ሌላ የምንለው ነገር ያለ አይመስለኝም። ይሄ መግለጫ ግን በጣም የበሰለ መግለጫ ነው። እኔም እንዳንተ ሆነ ያየሁት መሳይ በገለጣው ከመግለጫው የተወሰነ ነገር ለተመልካቾችም እንደው እንዲረዱትና ምን እንደተባለ እንዲያውቁትም የተወሰነ ነገር ባቀርብ ጥሩ ነው። እንግዲህ የህልውና ትግሉ ባለፉት ከ30 በላይ ወራት ራሱን በማጠናከርና ጠላትን በማዳከም እንዲሁም በዲፕሎማሲው መስክ የዓለም አቀፉ ማህበረሰብ ተደራሽ በማድረግ ትኩረቱን አድርጎ በሰፊው ሲሰራ ቆይቷል። በዚህም ሂደት ትግሉ የሚጠይቀው መስዋዕትነት ስልታዊ በሆነ መልኩ በመቀነስ አያሌ ግቦችን አሳክቷል። የጠላትንም ወረራ በመመከትና ሊያደርስ ያቀደውን የዘር ማጥፋት መጠን ከመቀነስ ባሻገር በወታደራዊ፣ በፖለቲካ፣ በኢኮኖሚ፣ በመረጃና በዲፕሎማሲ ግንባሮች ሁሉ ማዳከም ተችሏል። በውጤቱም ጠላት አንዲት የረፍት ቀን እንዳይኖረውና በአዲስ አበባም ድንጉጥ ሆኖ መጨረሻውን እንዲጠባበቅ ማድረግ ተችሏል። በዓለማችን ሀያላን መንግስታት ዘንድም የተናቀና የተጠላ እንዲሁም በሌላ ኃይል መቀየሩ አስፈላጊ መሆኑን የታመነበት ማድረግ ተችሏል። ይህንንም ሁኔታ ለብዙ ወራት የገመገመውና በተግባርም በጥናትም ያረጋገጠው የቴዎድሮስ እዝ ስትራቴጂክ ሰነዶችን አዘጋጅቶ በ2017 ዓ.ም የክረምት ወራት ከአባልና ከአመራሩ እንዲሁም ከህዝቡና ደጋፊዎች ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣዩ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል ይላል። እንደው አንድ ነጥብም በዚህ አጋጣሚ ከመግለጫው ላይ ብጠቅስ የበለጠ ነገሩን ግልጽ ሊያደርግ ይችላል። እንግዲህ በ5 ኮር በ15 እግረኛ ክፍለ ጦር በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ግዙፍ ኮሮችን ደምሳሽ ክፍለ ጦሮችና ሰባሪ ሻለቃዎች ተደራጅተው ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸው ባሻገር የጠላትን የቡድን የነፍስ ወከፍና ሜካናይዝድ መሳሪያዎችም መማረክ ተጀምሯል። በሂደቱም የህዝብ አስተዳደርና የኃይላችን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል ይላል ገለጣው። ይሄ ትልቅ ነገር ነው። እንግዲህ ቀደም ሲል ያልከው ነው ስራ በተግባር እንደነዚህ አይነት መግለጫዎችም መሬት ላይ በሚታይ ውጤት መገለጽ አለባቸው። ዝም ብሎ መግለጫ ብቻ መሆን የለበትም። ቀደም ሲልም እንዳልከው ቀጠሮ እየሰጡ ቀናት፣ ሳምንት እየተባለ የሚገለጸውም ነገር ወደ ተግባር ተለውጦ መታየት አለበት። ነገር ግን በተግባር መሬት ላይ ይህ አይነት ውጤት እየታየ እንዳለ በቪዲዮ በተለያየ መልኩም የተመሰከረ በመሆኑ የሚገልጹት ንግግር እንዲሁ ባዶ ተስፋ የተሞላ አይደለም። በተግባር እንደሚነዘርም እውነት ለመናገር በግሌ ተስፋ አደርጋለሁ። እስቲ የመጨረሻ አስተያየት በፋኖ አካባቢ ባለው ጉዳይ ላይ እንስጥና አንድ ጉዳይ እናነሳለን። በመጨረሻ ምናልባት ካልከው በተጨማሪ እዚህ መግለጫቸው ላይ የምርኮኛም ያነሳሉ። በከፍተኛ ሁኔታ ቀድሞው የነበሩ ረጅም ጊዜ ከኛ ጋር የነበሩና አዳዲስ የሚጨመሩ ምርኮኞች ብዙ ናቸውና ቀይ መስቀል ማህበርና ዓለም አቀፍ ተቋማትም ዓለም አቀፍ ሕግ መሰረት ኃላፊነታችሁ እንድትወጡ እንጠይቃለን የሚል ሀሳቡን ተካቶበታል። በቅርብ ጊዜ ከፍተኛ ምርኮ ነው የምናየውና ያንን ሁሉ ማስተናገዱም ለፋኖ ከባድ ይመስለኛል ሳስበው እና ይሄን ነገር እየተመካከሩ የአስተዳደራዊ ውሳኔ መወሰን የሚገባቸው ይመስለኛል። ግን የዓለም አቀፍ ኮሚኒቲው በተለይ ቀይ መስቀልን ኮንታክት ማድረግ ከዚህ ከመግለጫውን ባሻገር የሚገባቸው ይመስለኛል ማለት ነው። መሳይ ገለጣው እንግዲህ ያው የፋኖ ትግልን በተመለከተ ወሳኝ ምዕራፍ ላይ ይገኛል። የፋኖ ኃይል በኢትዮጵያ የፖለቲካ ኃይል ውስጥ እየገዘፈ ቁመቱ ዘለግ እያለ እንደመጣ ምንም ጥርጥር የለውም። አብይ አህመድ እንዲሁ ለማሳነስ የሚሄድበት ርቀት ራሱንም ደጋፊዎችንም የሚያጽናና ሊሆን አልቻለም። ከመጣባቸው አደጋ የሚያስጥላቸው ሊሆን አልቻለም። ምክንያቱም በፕሮፓጋንዳና በተግባር መለክት ላይ በሚታዩ እንቅስቃሴዎች መሃል ሰፊ ልዩነት ስላለ ነው። እንግዲህ ይህንን በተመለከተ ፋኖ የመጪው የኢትዮጵያ
ፖለቲካ አንዱ ግዙፍ ኃይል መሆኑን የተረዱ የተለያዩ የህብረተሰብ ክፍሎች፣ ፖለቲከኞች፣ እንደዚሁም አቀንቃኞች፣ የሰብአዊ መብት አቀንቃኞች ጭምር ከፋኖ ጋር አብሮ መስራት ለመጪው የኢትዮጵያ አጠቃላይ ሰላማዊ ሂደት በጣም ወሳኝ ነው ከሚል ድምዳሜ ላይ ደርሷል። ሰሞኑን ጀዋር መሐመድ በቢቢሲ ላይ በኦሮሚያ የሰጠውን አንድ ቃለ መጠይቅ ሙሉን አልተከታተልነውም፣ ግን ከዛ ላይ ከተናገረው አንዱ በትርጉም የተመለከትኩትና የተከታተልኩትን በማንሳት አጠር ያለ አስተያየት ሰጠንበት ዝግጅታችንን እናበቃለን። ጀዋር በዚህ በኦሮሚያ በሰጠው ቃለ መጠይቅ ላይ ስለ ኢትዮጵያ የመጪው ጊዜ የምናስብ ከሆነ ስለ ኢትዮጵያ የመጪው ጊዜ ጠንካራና ሰላማዊ የሆነ ሀገራዊ መንግስት ኖሮ እንዲቀጥል ከተፈለገ ከፋኖ ጋር መስራትም ከፋኖ ጋር መነጋገርም ያስፈልጋል የሚል ሐሳብ አንስቷል። ምናልባት ሐሳቡ እንዲሁ ቃል በቃል በዚህ ደረጃ የሚገለጽ ባይሆንም ይህም ስለመጪው ኢትዮጵያ የሚታሰብ ከሆነ ከፋኖ ጋር መነጋገር መስራትም ይገባል የሚል መልእክት ያለው ንግግርን ያደረገው ጀዋር ገለታው እንዴት አየኸው? ትክክለኛና ወቅታዊ አቋም ነው በጀዋር በኩል የተንጸባረቀው። ይሄ ከሁሉም ወገኖች መታየት አለበት። በኦሮሞ ፖለቲካ፣ በትግራይ፣ በሌሎችም ያሉትን ቀርቦ ማየትና አብሮ መስራት ያስፈልጋል። በተናጠል የሚደረግ ኢትዮጵያ የሁሉም ናት። አንዱ ተነስቶ በተረኝነት እኔ ነኝ ቀጣዩ ብሎ የሚመራትና የሚገዛት መሆን የለበትም። አብይ አህመድ እንደዛ ነው ያደረገው። የኦሮሞን ሕዝብ እየበደለ ነገር ግን በዙሪያው ያሉትን ሰዎች ሰብስቦ ተረኝነትን ያሰፈነ ግለሰብ ነው። ይህንን ነገር የመጪው ኢትዮጵያ ቀጣይ ኢትዮጵያ ሊቋቋም ወይም ደግሞ ሊታገስ የሚገባው አይደለም። ጀዋር ያነሳው ሐሳብ በጣም የሚደገፍ ነው። በዚህ አንጻር ሌሎችም የፖለቲካ ኃይሎች ተመሳሳይ አቋም ይዘው ወደፊት መምጣት እንዳለባቸው ይታመናል። ይሄ በጣም ገዢ ነገር ነው። መሳይ የኢትዮጵያውያን አበሳ ሊያቆም የሚችለው ኢትዮጵያውያን የተባበሩ እንደሆነ ብቻ ነው። የቅርብ ጊዜ ታሪካችን አብይ አህመድ ወደ ስልጣን የመጣበት ሂደት ያው የትንታኔ ችግር በተለይ ሽግግሩ ምን መምሰል አለበት እና ደግሞ ድህረ ኢህአዴግ ምንድን ነው የሚለው ላይ ውይይት አልነበረም እንጂ እኮ ስርዓቱን ለመጣል የነበረው ትብብር ያ በተለይ ፋኖና የቄሮ ትብብር እኮ ነው ስርዓቱን የደረመሰው። የቅርብ ጊዜ ያ ትብብር ወደ ኢህአዴግን በድንጋጤ ነው እንትን ያደረገው የዘረረው በድንጋጤ ተርበተበተ። ከዛ በኋላ እኮ ነው እንግዲህ መለወጥ አለብን ህወሓት ውስጥ መከፋፈል ተመጣ ተረበሸ በጣም እና የማዕከላዊ ስልጣን ሴኩሪቲው በመሃል የፈረሰውም ህወሓቶች ወዲያ ሲሉ ያው የኛው ብድጋለ ጮሌ ነው ነጥቆ እንደገና ያንኑ ለሌላ ዙር ችግር ዳረገ። ግን ያንን ስርዓት ለመነቅነቅን ያ ኃይል የሆነው የሁለቱ በተለይ ትብብር ማለት ነውና የቄሮት ነው። ስለዚህ ያንን የተባበረ ክንድ ከወደቀበት ማንሳት እንደገና ግድ እኮ ነው። እንደነዚህ አይነት ፖለቲከኞች ናቸው የሚያስፈልጉት። ትብብር ከዛም ከዚህ ማድረግ መቻል አለበት። ነው ከትብብር ያለፈ አስተሳሰብ ሁሉ ያስፈልጋል። ባለፈው ያነሳ ነው አይ አም ማይ ብራዘርስ ኪፐር የሚባል እኔ ወንድሜ ጠባቂ ነኝ። ያድዋ ድላችን መሰረቱ መንፈሱ እኮ እዛ ጋር ነው። የትግራይ ህዝብ ወንድሜ የተጠቃ ነው አይደለም ሄደው ህዝቡ ብቻህን ራስ መንገሻ አትችለውም፣ ብቻህን ዘመን የከላኩት መልእክት እንዳትሞክር አትችለውም፣ ብቻህን ትጠቃለህ። ስለዚህ እኛ ደርሰናል ነበር ሌላኮ ሲሉ ነበሩት። አይ ወንድሜ ጠባቂ ነኝ ነው። ስለዚህ አሁንም ኦሮሞ የአማራው፣ አማራው የኦሮሞው፣ ትግሬው የወላይታው የትግሬው እንደዚህ አይነት ይሄ የወንድማማችነት በየቦታው የሚፈሰው ኦሮሞ ወደ እንደሚሉ የሚለው ማለት ነው። ያ ስፒሪት ከወደቀበት መነሳት ከቻለ የትብብር ጥያቄ ከተነሳ በእውነት ኢትዮጵያውያን ይነጋልናል በእውነት መሳይና ወንድሜ ጃዋር ያነሳው ነገር በጣም ሊደገፍ የሚገባው ያነሳው ነገር በየቦታው ይሄ ድምጽ መሰማት መቻል አለበት፣ ማስተጋባት አለበት። አንዱም ሮጬ በፍጥነት ይህን ድርጅት ከመሰረትኩ በኋላ ጥሩ ማድረግ አለኝ ነው ብሎ ነው ማለት ያለበት። ፋኖ ብቻውን ለውጥ ሊያመጣ አይችልም በዚህ ምድር ላይ። ሁላ ብቻውን በዚህ ምድር ላይ ለውጥ ሊያመጣ አይችልም። ይሄ ሲንግል አይደንቲቲ ያው ያየነው ነገር እኮ ነው መሳይ። ሲንግል አይደንቲቲ ይዞ አንድ ነጠላ ማንነት ይዞ ትግራይ ብሔራዊት ኢትዮጵያን ሊያሻግር የሚችል የለም። የህወሓት ያከሰረው እንደዚህ ኢትዮጵያን የማይመስል የክልል ፖለቲካ ይዞ መጥቶ ከዛ በቃ እመራለሁ አለና ያሁን አይደንቲቲ ፍርክስክስ ወጣ። ለጥርጣሬ ምድሩ ጉርጓ ጥርጣሬ ሞላውና የተባበረች ኢትዮጵያን የያዘ ያ ቅርጽ ያለው ድርጅት መፈጠር አለበት። ለዛ የጃዋር ድምጽ አንድ ነው። ተጽዕኖ ፈጣሪ ነው ወንድማችን። ከፋኖ ከወላይታ ከትግራይ አካባቢ ያሉ ወንድሞች ብድግ ብለው ይሄንን ድምጽ ሊያሰሙ ደምስ እኮ ነው አብይ አህመድ መሳይ ዝም ብሎ ተንጠልጥሎ ያለ ሰው እኮ። ገለታው እንግዲህ ጀዋርን ሙሉን ቃለ መጠይቅ ሰምተን ደግሞ ሌላ ተጨማሪ ሐሳብ ካለ
ሌላ ጊዜ እንወያይበታለን። ይሄ ግን ትልቅ መልእክት ነው። የወቅቱን ኢትዮጵያ የሚዋጅና የመጪውን የኢትዮጵያ ተስፋ የሚያለመልም አቋም ነው። ጀዋር በዚህ አቋሙ ጠንክሮ መሄድ ያለበት ኢትዮጵያውያን ከዳር እስከ ዳር አንድ ላይ ሆነው እኩል ተሳትፎ አድርገው እኩል መስዋዕትነት ከፍለው የሚያቆማት ኢትዮጵያ ናት ዘላቂ የምትሆነው። በአንድ መስዋዕትነት በአንድ አካል የበላይነት በዚህም በዛም በሚመጣ የአንድ ቀደም ሲል ያልከው የነጠላ ማንነት አካሄድ የምትቆም ኢትዮጵያ አትኖርም። በዚህ አንፃር ብዙ ስራ መሰራት አለበት። እንግዲህ ጀዋር ዳግም መድረኩን የምንሰጠው መሆኑንና በዚህ መድረክ ላይ ተገኝቶ ይህንን ሐሳቡን ለተቀረው ኢትዮጵያ ሕዝብም በስፋት እንዲያስተላልፍ በዚህ አጋጣሚ መልእክታችንን እናቀርብለታለን ማለት ነው። ገለታው ዝግጅታችንን ጨርሰናል። በጣም ነው ማመሰግነው። እኔም በጣም አመሰግናለሁ መሳይ። ታንኪዩ ደናደር ተመልካቾቻችን በዚህ የዛሬውን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።